ሰላም። ዛሬ ወደ አንድ እጅግ አስገራሚ ታሪክ አብረን ልንገባ ነው። የዓለም አቀፉ የስካውት እንቅስቃሴና አንድ ለየት ያለ ሰው ሰራሽ ቋንቋ እንዴት እንደተገናኙ አስባችሁ ታውቃላችሁ? ይህ ታሪክ የተለያየ ባህል ያላቸውን ሰዎች አንድ ለማድረግ የተደረገ አስደናቂ ጉዞ ነው። ስለዚህ ቀጥታ ወደ ትንታኔያችን እንግባ። 43281 አሃዙ ትንሽ ይገርማል አይደል? ይሄ በ2023 በደቡብ ኮሪያ በተካሄደው የዓለም ስካውት ጃምቦሪ ላይ የተሳተፉት ወጣቶች ብዛት ነው። እነዚህ ሁሉ ወጣቶች የመጡት ከ158 የተለያዩ ሀገራት ነው። እስቲ ለአንድ አፍታ አስቡት። ይህን ያህል የተለያየ ቋንቋ እና ባህል ያለው ሰው በአንድ ሰፊ የካምፕ ስፍራ ሲሰባሰብ ምን ሊፈጠር ይችላል? እዚህ ላይ ትልቁ እና መሰረታዊው ጥያቄ ይመጣል። ከ150 በላይ ከሆኑ ሀገራት የመጡ በ10 ሺዎች የሚቆጠሩ ወጣቶች በአንድ የካምፕ ስፍራ ውስጥ ሆኖ እንዴት ነው ተገባብተው የሚጫወቱት? እንዴትስ አብረው ይኖራሉ? የቋንቋው ልዩነት ትልቅ እንቅፋት አይሆንም ትላላችሁ? በእርግጥም ይሄ በስካውት እንቅስቃሴ ታሪክ ውስጥ ከጅምሩ አንስቶ የነበረው ትልቁ ራስ ምታት ነው። ክፍል 1 የዓለም አቀፍ የቋንቋ እንቅፋት። ታዲያ ይህ የቋንቋ መሰናክል እንዴት ነው ጎልቶ የወጣው? ስካውት ስብሰቦች ምን ያህል በፍጥነት እንዳደጉ ብናይ በእውነት ያስገርማል። በ2013 አጋኛት በለንደን በተካሄደው የመጀመሪያው ጃምቦሪ ላይ 8000 ስካውቶች ነበሩ የተገኙት። በ2014 ዴንማርክ ውስጥ ወደ 4500 ገደማ ዝቅ ቢልም አስቡት 9 ዓመታት ብቻ ቆይቶ በ2019 በእንግሊዝ በተካሄደው ሶስተኛው ጃምቦሪ ቁጥሩ ወደ 50,000 አሻቋባል። በ2019 አሜሪካ ውስጥ ደግሞ ከ124 ሀገራት የመጡ ከ41,000 በላይ ሰዎች ተሳትፏል። ይህን ያህል ሕዝብ በአንድ ቦታ ሲገናኝ የትርጉም ሥራው ምን ያህል ፈታኝ እንደሚሆን መገመት አያዳግትም። ዋናው ቁልፍ ነጥብ ይሄ ነው። የስካውት መስራች ዋና ዓላማ የነበረው በዓለም ወጣቶች መካከል እውነተኛ ወንድማማችነት ስሜትን መፍጠር እና ቀጥተኛ ግንኙነትን ማሳደግ ነው። ግን ይህ ዓለም አቀፋዊ ወንድማማችነት እውን እንዲሆን ሁሉም ሰው ያለ አስተርጓሚ ሊገባባበት የሚችል አንድ የጋራ ቋንቋ ወይም ደግሞ ዓለም አቀፋዊ ድምፅ ክፉኛ አስፈልጎ ነበር። ክፍል 2 ኤስፔራንቶ ገለልተኛው ድልድይ። ለዚህ ውስብስብ የቋንቋ ችግር ተገኘው መፍትሄ በጣም ያልተጠበቀ ነበር። ኤስፔራንቶ ምንድነው ጋልን? በ19ኛው ክፍለ ዘመን መገባደጃ ላይ በፖላንዳዊው ዶክተር ኤል ዛሜንሆፍ የተፈጠረ አዲስ ቋንቋ ነው። አንድ የሕክምና ባለሙያ የሰዎችን አለመግባባት ለመፍታት ሲል ብቻ አዲስ ቋንቋ ከመሰረቱ መፍጠሩ እጅግ አስገራሚ አይደለም? ዶክተሩ የተለያየ ቋንቋ የሚናገሩ ሰዎች በቀላሉ የሚገባቡበትን መንገድ አጥብቆ ይፈልጎ ነበር። ስለዚህ ለመማር እጅግ በጣም ቀላል የሆነ እና ሰዎችን የሚያገናኝ ቋንቋ ፈጠሩ። ዓላማቸው የሰዎችን ብሔራዊ ቋንቋ ለመተካት ሳይሆን በተለያዩ ማህበረሰቦች መካከል እንደ ሁለተኛ ቋንቋ ሆኖ መግባባትን መፍጠር ነበር። ታዲያ ኤስፔራንቶን ከሌሎች ቋንቋዎች የተለየ የሚያደርገው ምንድን ነው? ገለልተኛ መሆኑ ነው። አያችሁ፣ ብሔራዊ ቋንቋዎች የየራሳቸው የሆነ ፖለቲካዊ፣ ባህላዊ ወይም ታሪካዊ ጫና ይዘው ነው የሚመጡት። ኤስፔራንቶ ግን የማንም የተወሰነ ሀገር ቋንቋ ስላልሆነ ምንም አይነት የተደበቀ አጀንዳ የለውም። ሃይማኖታዊም ሆነ ንግዳዊ ተጽዕኖ አያመጣም። ብቸኛ ዓላማው በሰዎች መካከል ያለውን ልዩነት አጥብቦ የመግባቢያ ድልድይ ሆኖ ማገልገል ነው። ለዚህም ነው ለዓለም አቀፍ የስካውት ስብሰቦች ፍጹም ተመራጭ የሆነው። ክፍል 3 የስካውቶች ምስጢራዊ ቋንቋ። አሁን ደግሞ በቀጥታ ወደ ስካውቶችና ኤስፔራንቶ ታሪካዊ ትስስር እንምጣ። አስገራሚው ታሪካዊ እውነታ ደግሞ እዚህ ላይ ነው። የስካውት እንቅስቃሴ መስራች የሆኑት ሎርድ ሮበርት ባደን ፓውል ስካውቲንግ ፎር ቦይስ በተባለውና ለእንቅስቃሴው መሠረት በሆነው ታዋቂ መጽሐፋቸው ላይ አንድ አስገራሚ ነገር ጽፈዋል። እንዲህ ይላል: ለቡድናችሁ ምስጢራዊ ቋንቋ እንዲኖራችሁ ከፈለጋችሁ ኤስፔራንቶን ለመማር ጥረት አድርጎ። ለመማር ከባድ አይደለም። ይህ እጅግ አስደናቂ ማረጋገጫ ነው። መስራቹ ራሳቸው ቋንቋው ምን ያህል ጠቃሚ እንደሆነ ለስካውቶቹ መክረዋል። እስቲ ቋንቋው ራሱ ምን እንደሚመስል በተግባር እንየው። ለምሳሌ መሠረታዊ የሆኑ የእንግሊዝኛ የስካውት ቃላትን ከኤስፔራንቶ ጋር እናነጻጽር። ስካውት በኤስፔራንቶ ስኮልቶ ይባላል። ካምፕ ደግሞ ቴንዳሮ ይባላል። የሁሉም ስካውቶች ታዋቂ መሪ ቃል የሆነው ቢ ፕሪፔርድ ወይም ዝግጁ ሁን የሚለው ደግሞ ኤስቱ ፕሬታ ይባላል። ምን ያህል ግልጽ፣ ስርዓት ያለው እና ለመረዳት ቀላል እንደሆነ አስተዋላችሁ? ወጣቶቹ በጣም ቶሎ ሊለምዱት የሚችለው አይነት አቀራረብ ነው ያለው። ክፍል 4 የስካውትስ ኤስፔራንቶ ሊግ ወይም ደግሞ
ስኮልታ ኤስፔራንቶ ሊጎ። ክስተቶቹ እንዴት በተከታታይ እንደተፈጠሩ የጊዜ ሰሌዳውን ብንቃኝ በ1887 ኤስፔራንቶ ተፈጠረ። በ1907 ደግሞ የስካውት እንቅስቃሴ ጀመረ። ከዛም በ1918 አሌክሳንደር ዊሊያም ቶምፕሰን የተባሉ እንግሊዛዊ የስካውት መሪ የቋንቋውን ችግር ለመፍታት በማሰብ ስኮልታ ኤስፔራንቶ ሊጎ እንዲመሰረት ሐሳብ አቀረቡ። በአጭር ጊዜ ውስጥ እነዚህ ሁለት ታላላቅ ዓለም አቀፍ እንቅስቃሴዎች እንዴት በፍጥነት እንደተዋሃዱ ማየት በእውነት ያስገርማል። የስኮልታ ኤስፔራንቶ ሊጉን አርማ ንድፍ ብልሃት ደግሞ የበልጥ ማራኪ ነው። ባህላዊውን 5 ጫፍ ያለውን አረንጓዴ የኤስፔራንቶ ኮከብ ይወስድና በውስጡ የዓለም አቀፉን የስካውት አርማ በሚገባ ያዋህደዋል። ይህ አርማ የሁለቱን እንቅስቃሴዎች ውህደት እና ዓላማ በአንድ ምስል ላይ ፍንትው አድርጎ ነው የሚያሳየው። ይህ የውህደት ሐሳብ ዝም ብሎ በወረቀት ላይ ብቻ የቀረ አልነበረም። እውነተኛና ተጨባጭ ሥራዎችን በዓለም ዙሪያ ሰርቷል። በለንደን ከተመሠረተበት ጊዜ ጀምሮም በዓመት 4 ጊዜ ላስኮልታ ሞንዶ የሚባል ኦፊሻላዊ መጽሔት ያሳትማል። የራሱን ዓለም አቀፍ የካምፕ ዝግጅቶች ያካሂዳል። እንዲሁም በሚሊዮኖች ለሚቆጠሩ ስካውቶች በጃምቦሪዎች ላይ ኤስፔራንቶን ያስተምራል። ጃምቦሪ ጃሊንግቮ የተባለ የራሱ የመማሪያ መጽሐፍም አለው። በአጭሩ ራሱን የቻለ ሙሉ እና ንቁ ማኅበረሰብ መፍጠር ችሎ ነበር። ክፍል 5 የዓለምን ክፍፍል ማጥበብ። ነገሮችን ሰፋ አድርገን ስንመለከት የዚህ ውህደት ትርጉም ይበልጥ ግልጽ ይሆንልናል። ስካውቲንግንና ኤስፔራንቶን የማዋሃዱ ትክክለኛ ተልዕኮ አዲስ የውጭ ሀገር ቃላትን ከመማር እጅግ የዘለለ ነበር። ዋናው ግቡ በተለያዩ ብሔሮች፣ ባህሎችና አስተሳሰቦች መካከል ያለውን አጥር ማፍረስ እና በዓለም ወጣቶች መካከል እውነተኛ የወንድማማችነት እና የእህትማማችነት ስሜትን ማሳደግ ነው። ምክንያቱም ያለ አስተርጓሚ ፊት ለፊት መነጋገር ሲሻል እውነተኛ መግባባትና ሰላም ይፈጠራል የሚል ጽኑ እምነት ነበራቸው። በመጨረሻም ይህን ኃይለኛ ጥያቄ ላንሳላችሁ። ዛሬም ቢሆን ቴክኖሎጂ ይህን ያህል ቢራቀቅም ዓለማችን በብዙ ፖለቲካዊ፣ ባህላዊና ብሔራዊ ልዩነቶች ተከፋፍላ ነው ያለችው። ታዲያ በዚህ ዘመን ድንበሮችን የሚያፈርስ የማንም ያልሆነ ግን ደግሞ የሁሉም የሆነ ሰዎችን እንደ ሰው የሚያገናኝ ገለልተኛ የቋንቋ ድልድይ መኖሩ ከምንጊዜውም በላይ ዛሬ አያስፈልገንም ትላላችሁ? ይህንን ሐሳብ እያሰላሰላችሁበት እንድትቆዩ እጋብዛለሁ። በዚህ አስገራሚ ትንታኔ አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ቸርን ሰንብት።